እንደምን ሰነበታችሁ አድማጮች። ባለፉት ተከታታይ ሳምንታት በኢትዮ ቡክስ ትረካ ቻናል ሁለት ቆየት ያሉ ልብ ወለዶችን የአዲስ አበባ ልጆችና የእቁብተኞቹን ትረካ ማቅረብ ይታወሳል። በዚህ በአዲሱ በጀመርኩት የተሸጠው ሰይጣን ትረካም ደግሞ አንድ ሙሉ ትረካ ማለት ሳማት እና አጫጭር ልብ ወለድ ነው በነገራችን ላይ የተሸጠው ሰይጣን። ሁለተኛውን ትረካይን ደግሞ የተሰበረ ልብ የሚል ልብ ወለድ ጀምሬላችኋለሁ። ይህን የተሰበረ ልብ ክፍል ሁለቱን አንብቤ እንደጨረስኩላችሁ ይታወሳል። አሁን ደግሞ ክፍል 3 ትረካን ለማንበብ እንደዚህ እቀጥላለሁ ማለት ነው። ውድ ተከታታዮች ይህንን ትረካ እንደ ሌሎች ትረካዎች እንድትከታተሉኝና አስተያየታችሁን ጥቆማችሁን እንድትሰጡኝ እየጠቀስኩ ወደ ትረካ ይገባሉ። የተሸጠው ሰይጣን የተሰበረ ልብ ክፍል 3 ነው። የተሰበረ ልብ በጀማል ሱሌይማን፣ ተራኪ አዘነጋሽ ወልዴ። እናትና ልጆች የተቻላቸውን ሁሉ ሞክረው ሊያናግሯቸው አልቻሉም። ቢጨንቃቸው ምን እንዳገኛቸው መጠየቁን ትተው ትንሽ እህል እንዲቀምሱ ይመጠኗቸው ጀመር። በዚህም የተነሳ የሚሰማቸው አላገኙ። ብርሃኔ ትናንት ምሳ እንደበሉ ናቸው። ሁሉም ሙከራቸው አልሳካ ቢላቸው በዙሪያቸው ክብብ ብለው እንደተቀመጡ አብረዋቸው ይተክዙ ጀመር። ጉድለቷን ሳያውቅ የተበላሸችው መኪና ልስራ የሚል መካኒክ ከመኪናዋ ጋር ተበላሽቶ ይውላሉ ይሉ ነበር ራሳቸው ብርሃኔ ወልዱ። ቆይቶ ነው ፀሐይነሽ ከሚተክዙበት ተነስተው ወንዱ ልጃቸውን ወደ ሱቁ እንዲሄድ ያደረጉት። ራሳቸውም የባላቸውን ካፖርትና ጋቢ እንደምን አውልቀው አስቀመጡት። ሴት ልጃቸውም ቢጨንቃት የአባቷን ጸጉር ማበጠር ጀመረች። ይህ ሁሉ ሲሆን ግን ብርሃኔ አይናቸውም እንኳን አይገልጡም ነበር። ባላቸው ሌሊቱን በሙሉ እንቅልፋተው ሲገላበጡ አንዳንዴም እየተነሱ ወደ በረንዳው ወጣ ገባ ሲሉ ማደራቸውን እህል አለመቅመሳቸውን የጤና ያልመሰላቸው ፀሐይነሽ አሁን ተዳክመው ነው ብለው በማሰብ እስኪ ባይሆን ትንሽ ጋደም ይበሉ ይሰሙኛል እያሉ ትከሻቸውን ይዘው ፈራታባ እያሉ እንደ መጎተት እንደ መነቅነቅ አደረጓቸው። ከረሱ ስንት ዘመን የሆነውን የባል ፍራቻ እንደገባቸው ሲያስቡት ደግሞ የባሰውን ተሸበሩ። ጸጉራቸውን አበጥራ ብትጨርስም ከጎናቸው ሳትነሳ እንባዋን እያዝረከረከች ራሳቸውን የምትደባብሰውን ልጃቸውንና በሌላ ጎናቸው ተቀምጠው የባላቸውን ትከሻዎች በሁለት እጃቸው እንደያዙ አይናቸውን እያዩቸው የሚያለቅሱትን ፀሐይነሽን ባስደነበረ ቅልጥፍና ገፈታትረዋቸው በመነሳት እጆቻቸውን እያወናጨፉ ወደ ሁለቱም ኪሶቻቸው እያስገቡ እያወጡ ጮክ ብለው ምን አለ አሉ ብርሃኔ። ሁለቱም ሴቶች በድንጋጤ ከተቀመጡበት ቀሩ። ልጃቸው ትንሽ መለስ ሲልላት አባቷን ተከትላ ስትነሳ ፀሐይነሽ ግን ፊታቸውን በሁለት መዳፎቻቸው ሸፍነው ጉልበታቸው ላይ ተደፍተው ስቅስቅ ብለው ያለቅሱ ጀመር። እንኳንና ዛሬ ድሮ ልጅ ሳይወልዱ አንዳቸው በአንዳቸው ተማረው አያውቁ። ከባላቸው አፍ ክፉ ሲወጣ የሰሙበትን ጊዜ አያስታውሱ። አሁን ግን እንደ ማመናጨቅ በቆጠሩት ሁኔታ ገፈታትረዋቸው ሲነሱ እና ምን አለ ብለው ሲማረሩ ሲሰሟቸው ያ የፍቅርና የሰላም ኑሯቸው አክትሞ ሰማይ የተደፋባቸው መሰላቸው። ብርሃኔም ወደ ቤቱ ሲመጡ በነበሩበት ሁኔታ ተጨብጠው ሳሎን ውስጥ ይንጎራደዱ ጀመር። ከቅድሙ የሚለይ ነገር ቢኖር እጃቸውን ወደ ኋላ አጣምረው ቢጎብጡ አሁን መሬት አያዩም። ብቻቸውን የሚያወሩትም ቆሟል። እንደረጉ የሚጉረጠረጡት አይኖቻቸው ሳሎኑ ውስጥ ባለ ነገር ላይ ሁሉ እያንከራተቱ ወዲያ ወዲህ ሲሉ እቃ ጠፍቶባቸው የሚፈልጉ ይመስሉ ነበር። አንዳንዴ ቆም ይሉና ከክንዳቸው በላይ እጆቻቸውን በሁለት እጆቻቸው ተጠምጥማ ይዛ አብራቸው ክፍሉን እየዞረች የምታለቅስባቸውን ልጃቸውን ማንነቷ ጠፍቷቸው ለማስታወስ የተጨነቁ መስለው አተኩረው ይመለከቷታል። የእሷን ባ ደግሞ ለአመታት ፈሶ ባለማወቁ የተጠራቀመ ይመስል ወርዶ አላልቅ አለ። ቀና እያለች ተጋግጦና ተሸብሽቦ መስመር ብቻ የሆነውን ፊታቸውን በዙሪያው ማዲያት ያወጣ መስሎ ያበጠውን ከታረዱ በጎች እንደምታየው ህይወት አልባ የፈጠጠውን አይኖቻቸው
ጥርሳቸውን ነክሰው ሲያንቀራጭጩ እንደ መቆም ከሚሉ ጺማቸውን ከራሳቸው ላይ ዛሬ በስቶ የታያትን ሽበታቸውን ስታስተውል አባቷ አልመስላት እያሉ ውስጧ ተገለባበጠባት። እሁድ ቤተሰቡ ቲያትር ቤት ወይም ሽርሽር ሲሄዱ እንደሚሆኑት ልጃቸው ከጎናቸው ሻጥ እንዳለች ከሳሎኑ መሃል ላይ ድንገት ቆም ሲሉ ፀሐይነሽ ከተደፉበት ቀና ብለው አዩዋቸው። ብርሃኔ ቆስሎ የተቆጣ አውሬ መስለው የትንፋሻቸውን ፍጥነት ሲጨምር ደረታቸው ብድግ እያለ ከውጭ ሲገቡ ፊት ለፊት ከሚታይ ግድግዳ ላይ የተጎለጎሉ አይኖቻቸውን ተክለዋል። ከቀድሞ የበለጠ አስፈሪ ሆነው ታዩዋቸው። የባላቸው አይን ተከትለው ለማየት ዞር አሉ። ብርሃኔና ጓደኛቸው ዳኛው ገና ጎረምሳ ሳሉ ቁምጣ ሱሪዎች ለብሰው በባዶ እግሮቻቸው ሁለቱም ሙሉ ዝናር ታጥቀው በየደረታቸው የታቀፏቸውን ጠመንጃዎች አፈሙዛቸውን አልሳስመው የሰሌን ባርኔጣዎቻቸውን ወደ ኋላ ገፋ አድርገው ፈገግ እንዳሉ በቁም የተነሱትን ትልቅ ፎቶግራፍ ነበር። ድብልቅልቅ ባለባቸው ስሜት ሳይታወቃቸው የፀሐይነሽን አይኖች ከፎቶግራፉ ላይ ፈዘው ቀሩ። መሸበር ከሚያተራምሳቸው ሌሎች ሁሉ ሀሳቦች ጋር ጣልቃ እየገባ ባላቸው ስለዚህ ፎቶግራፍ ብዙ ጊዜ ያጫወታቸው ታሪክ ታሰባቸው። ሁለቱ ጓደኞች ከቦታ ቦታ እየተዘዋወሩ በሚነግዱበት ጊዜ ሽፍቶች መንገዳቸውን እየገፈፉ ያስቸግሩ ነበር። በዛ ዘመን ሽፍታ የማይዘጋው መንገድ አልነበረም ይባላል። እንደ ቅርስ ከሚተላለፉት ዜናዎች አንዱ ሆኖ ትንንሹ ቀበሌ እንኳን አያሌ ሽፍቶች እንደነበሩበት ከሚነግረን ብንነሳ ህዝቡ በሙሉ በፈረቃ የሚሰማራ ሽፍታ ነበር ብለን ከመደምደም እንችላለን። በተለይ ሲራራ ነጋዴ የሽፍቶች መደበኛ ገባሪ ነበር። የተጠየቀውን የማይሰጥ ይቅርና ያንገራገረ እንኳን ይገደል፣ አነሰ ቢባል ቆዳው እስኪገለበጥ ይገረፍ ነበር። ብርሃኔና ዳኛውም ብዙ ጊዜ ገብረዋል፣ ብዙም ተገፈዋል። ኋላ ግን ተማረው ለማንም ምንም እንደማይሰጡና ከፊታቸው እጋረጣለሁ የሚልን ቀበኛ ለመቋቋም ቆርጠው ጠመንጃና ጥይት ገዙ። አንድ ቀን ከባላገር እየገዙ የሰበሰቧቸውን ከብቶች እየነዱ ወደ ከተማ ሲጓዙ ለረጅም ጊዜ ሲዘርፏቸው የነበሩ ከአንዴም ሁለቴ በጀሌዎች ያስገረፏቸው አንድ ታዋቂ ሽፍታ ያገኛቸዋል። መንገዳቸውን ዘግቶ ልጅነታቸውን ንቆ እያሾፈባቸው ከአሁን በፊት የሚገባውን ሳይሰጡት በማለፋቸው ግርፋት እንደፈረደባቸው እየነገራቸው ከያዟቸው 31 ከብቶች 5 በሬዎች መርጠው እንዲያወጡ ጀሌዎቹን ያዛል። ሁሉንም ነቃ ብለው በመታገስ ሲከታተሉ የቆዩት ሁለቱ ጎረምሶች በአይን ብቻ ተነጋግረው በመግባባት በዝምታ ሲያዘናጓቸው በቆዩት ሽፍቶች ላይ ድንገተኛ ተኩስ ከፍተው ብርሃኔ የሽፍቶቹን አለቃ ሲጥሉ፣ ዳኛው ደግሞ ከብቶቹ መሃል ገብተው ደህና በሬ ለመምረጥ አይን አዋጅ የሆነባቸውን 2 ጀሌዎች በአንድ ጥይት ደርበው ጣሏቸው። የቀሩትን ጀሌዎች የሚያደናግር ፍጥነት እንደተቆጣ እባብ እየተጠቀለሉና እየተወናጨፉ በተኩሱ ደነጋግጠው ከሚታመሱት ከብቶች መካከል ገብተው እየተሽለኮለኩ አንድ በአንድ ይጥሏቸው ጀመሩ። የቀሩቱ ለጥቂት ጊዜ ለመቋቋም ሞክረው ቁጥራቸው እየቀነሰ ሲሄድባቸው ተበታትነው እየተኮሱ ማፈግፈግ ጀመሩ። አንድ ወደ መጨረሻ የቀረ ሽፍታ ብርሃኔ ያሉበትን ቦታና እንቅስቃሴዎችን አስተውሎ ኖሮ ፋታ አልሰጥ ብሎ ሲያጣድፋቸው ብርሃኔን በደረታቸው ተኝተው እየተሳቡ እየተንከባለሉ ተጋተሩት። ወዲያው ሰውየው መጥተው ሲጥሉትና ከሌላ አካባቢ የተተኮሰችው ጥይት በአናታቸው ላይ ስታፏጭባቸው አንድ ሆነ። ራሳቸውን ቀብረው አንድ ጊዜ በመገልበጥ ለመድፈጥ ሲዘጋጁ እንደ መዘግነን አላቸውና በደረታቸው ከተኙበት ገልበጥ ሲሉ ከእግራቸው አጠገብ የተንበረከከ ግንድ የሚያክል ሰው በቀኝ እጁ ረዥም ሾተል ከፍ አድርጎ እንደያዘ በላያቸው ላይ ዘመም እያለ አዩ። አንዴት እንደነበር ለራሳቸው ባልታወቃቸው መተጣጠፍ ዞሮ በመተኮስ ግንባሩን በታተኑት። ራቅ ብለው ሲተኩሱ የነበሩት ዳኛው ተነስተው እየሳቁ ሲመጡ ነው የሆነው ሁሉ የታወቃቸው። ሰውየው መጀመሪያ ላይ በሬ ሲያማርጡ ዳኛው ከመቷቸው አንዱ ነበር። ብርሃኔ ከከብቶቹ መሃል ገብተው ከሌሎች ጋር ሲታኮሱ ተዘርሮ ሲያዩት ሞተዋል ብለው ባጠገቡ መሬት ተለጥፈው ሲሳቡና ሲንከባለሉ ከወደቀበት ተነስቶ ሾተሉን አውጥቶ ሊተክልባቸው ሲል አይተው ዳኛው ነበር ከሩቅ የቀለቡት።
ብርሃኔ ደንግጠው ግንባሩን የመቱት ዘመም ሲል ሲያዩት ያልተመታና ሊወጋቸው ጎንበስ ያለ መስሏቸው ነበር። ከ9 ሽፍቶች 6ቱን ገድለው ኋላ ብዙ ያተረፋቸውን መሳሪያዎች አገኙ። በተኩሱ መሃል የሞቱባቸውን 2 ላሞች እዚያው ትተው እግራቸውን በጥይት የተሰባበረባቸውን አንዲት ጊደርና 2 በሬዎች ደግሞ ከባላገር አስጠግተው የተረፉትን በግዳ ያገኟቸውን ጠመንጃዎች ከተው ወስደው ከሸጡ በኋላ ነበር ይህንን ፎቶግራፍ የተነሱት። በተለይ ደግሞ ሕይወታቸውን በጓደኝነታቸው ለተረፈችው ብርሃኔ ልዩ የሆነ ስሜታዊ ትዝታ ያለው ፎቶግራፍ ነው። ከዛች ቀን በኋላም የብርሃኔና የዳኛው ቃል ኪዳን የበለጠ የተነገረው ፊታቸው እየተገመደና እየተፈታ ኃይል አልባ የሚጎጠጉጡ አይኖቻቸውን ክፍት ክድን እያደረጉ በጣም ዝግ ባለ አረማመድ ወደ ግድግዳው ተጠግተው የሚመራመሩትን መስለው ትልቁን ፎቶግራፍ አተኩሮ ሲመለከቱት ረዘም ላለ ጊዜ ከቆዩ ከዚያም እንደ መወራጨት ብለው እጆቻቸውን እያወናጨፉ ኪሶቻቸውን እንዳብሰው ጮክ ብለው ምን አለ ሲሉ እጃቸውን ይዛ ስትከተላቸው የነበረችው ልጃቸው እንደ መበርገግ ብላ እየተቻኮለችና ለቅሷን እየጨመረ ወደ ውስጠኛው ክፍል ሄደች። ብርሃኔም አንድ ቦታ ላይ የማያርፍ አይናቸውን እያጉረጠረጡ ከሳሎን ወጥተው የሚራመዱ ሳይሆን እግሮቻቸውን የሚጎትቱ መስለው ወደ ውጭ በራመሩ። ሚስታቸውና ልጃቸው እየተከተሉ ወጥተው እንዳይሄዱ ለማድረግ ቢሞክሩ ምንም ሊሰሟቸው አልቻሉ። ኋላ ግን የሚሄዱት ወደ ሱቁ እንደሆነ ልጃቸው ስትጠይቃቸው ለሷ መልስ ይሁን አይሁን እንጃ እንጂ በአዎንታ ራሳቸውን ወደ ላይ ቀና የማድረግ ምልክት አሳዩ። መቼም ዓመት የነፈገ አንድ ቀን በሚቀጥለው ቁራሽ ለጋስ ነውና ሁለቱ ሴቶች በዚህ ተረክተው እንዳይሄዱ የማድረግ ሙከራቸውን ትተው እስከ መጨረሻው በር ድረስ ዝም ብለው ተከተሏቸው። ጥቁር ውሻቸው ግን እንደ ቅድሙ ፈርቶ ሳይርቃቸው ጫማቸውንም ሱሪያቸውንም እየላሰ ጭራውን እየቆላ ከጌታቸው እግር ልጥፍ እያለ አብሮ ወጥቶ ሄደ። ሴቶቹ እያቆላመጡ ቢጠሩትም ዞር ብሎ አላያቸው። ልጃቸው ወጥታ እያስፈራራች ልትመልሰው ብትሞክርም አድርጎት የማያውቀውን ከብርሃኔ ጋር አብሬ ካልሄድኩ ብሎ አስቸገራት። ከቶውንም ጥርሱን እያገጠጠባት የመጎምጀት ድምፅ እያሰማት አስፈራራት። የወደቀ እንጨት አንስታ ስትመታው ነው ወደ ግቢ እየሮጠ የገባው። ይህ ሁሉ ሲሆን ግን ብርሃኔ መንገዳቸውን እንጂ ልጅቷንም ሆነ ውሻቸውን አላዩትም። እስካሁን ትንሽ ነቃ ያሉ ቢመስሉም ፊታቸውን የሚጎትቱበት አካሄዳቸው ያው ነበር። ብቻ አካባቢያቸውን እየቃኙ ነው የሚሄዱት። በዚያ ረፋድ እንደዚያ ያዘገሙና እያረገፉ እየተነሱ ያልዞሩበት አልነበረም። የሚያውቋቸው ወዳጆቻቸው አንዳንድ ዘመዶቻቸው ያሉበትን ሁሉ አዳረሱት። በየሄዱበት ቤት ደግሞ ዘው ብለው ገብተው ሰው እንደጠፋበት ሰው ባገኙት ላይ ሁሉ ሲያፈጥቁ ይቆዩና አንድም ቃል ሳይተነፍሱ የሚወጡት ምን አለ ከሚሉ በቀር የሚያውቃቸውን ወዳጅና ዘመድ እያስጨነቁና እያሸበሩ ሲዞሩ እኩለ ቀን አለፈ። አንዳንዶቹ ጠይቀው መረዳት ሲያቅታቸው አባብለው ወደ ቤታቸው ሊወስዷቸው አስበው ነበር። እየፈሩ ተዋቸው እንጂ ሰው ከማይደፍርባቸው አጥሮቹ አንዱ ዝምታው አይደል? የተገኘው ፊት ለፊት ጉድ እየተባለ ሌላው ስልክ እየተደዋወለ ትኩሱን ወሬ ሲቀባበል ዋለ። ብርሃኔ ወልዱ እብዱ እያለ እሳቸውም ዞሮ ዞሮ መጨረሻ ላይ ከሚያውቁት አንድ ቡና ቤት ገብተው ዞር ያለች ጠባብ ክፍል ውስጥ ከመሃል የራቀ ወንበር ላይ ግድግዳው ተገን አድርገው ተቀመጡ። ሰራተኞቹ ግራ ቢጋቡም እንደ ሁልጊዜው የዘወትር መጠጣቸውን ሳይታዘዙ አቀረቡላቸው። ብርሃኔ የሚወዱት ደረቅ ጂን ነው። አስተናጋጆቹ ብርሃኔ ለዛሬ ብቻቸውን ገብተው ሲጠጡ አይተዋቸው አያውቁም። እንግዳ ነገር የሆነባቸው ደግሞ ተጫዋቾችና ሳቂታው ሽማግሌ አይናገሩም። ቢያናግሯቸውም አይሰሙም። በምልክት ብቻ ድገሙ እያሉ ጂኑን እንደ ውሃ ይጨልጡታል። አንዴ ሲሞላ በአንድ ትንፋሽ ያወጡታል። አይናቸውን ከደን አድርገው ይቆዩና ድንገት ደግሞ ነቅተው እየተወራጩ እጆቻቸውን ወደ ኪሶቻቸው የሚልኩትና እየጮሁ ምን አለ የሚሉት ደግሞ ለአስተናጋጆቹ ሴቶች ተጨማሪ ትዕይንት ነበር። ወጣቶቹ ሴቶች ብርሃኔ ከተቀመጡበት ክፍል መግቢያ ላይ ክብብ ብለው እያዩቸው ሲቀልዱና ሲስቁባቸው ያዩት እግርና ጭንቅላት ያለው በርሜል የሚመስሉት የቡና ቤቱ ባለቤት ተቆጥተው አባረሯቸውና ወደ ክፍሏ ውስጥ ገብተው ደንበኛቸውን ሊያዋሯቸው ሞከሩ። ጂኑ እንዲደገምላቸው ምልክት ከመስጠት አልፈው ሊያናግሯቸው ሊሰሟቸውም አልቻሉ። ከንፈራቸውንም እያንቀሳቀሱ ብቻ ከራሳቸው ጋር ያወራሉ።
ተስፋ የቆረጡትን የቤቱ ባለቤት አንዷን ሰራተኛቸውን ጠርተው ሲፈልጉ እየቀዳችላቸው ዘወር ከማለት ሌላ በሽማግሌው እንዳትቀልድ አስጠንቅቀዋት ድክ ድክ እያሉ ወጥተው ሄዱ። ብርሃኔም ጠረጴዛቸው ላይ ደገፍ ብለው እያንቀላፉ ይነቁ ጀመር። ሲነቁ ደግሞ ሲያደርጋቸው በኋላው አይነት እየተወራጩ ኪሶቻቸውን በመዳበስ ምን አለ እያሉ ነው። አስተናጋጇም እየቆየች ብቅ ትልና መለኪያቸውን እየሞላች ትመለሳለች። የተቀዳውን በአንድ ትንፋሻቸው ጨለጡና ከተደገፉበት ጠረጴዛ ወደ ኋላ ለጠጥ ብለው ራሳቸውን ከግድግዳው አስደግፈው ብቻቸውን ማውራት ቀጠሉ። ወዲያው ቀኝ እጃቸውን ከኮታቸው የውስጥ ኪስ አስገብተው አይኖቻቸውን ከደን አደረጉ። እየቆዩ ከንፈራቸውን አንቀሳቅሰው እንደገና ደግሞ ገጥሟቸው ዝም ይላሉ። ትንሽ ቆይታ የተመለሰችው ሰራተኛ ተኝተው ስታገኛቸው እንዳትረብሻቸው ተጠንቅቃ ባዶውን መለኪያ አንስታ ወጣች። ከትልቁ የቡና ቤት ክፍል ውስጥ ያሉ ሴቶች ሰዎችን ስታስተናግድ ቆይታ ሽማግሌው ትዝ ያሏት ከብዙ ጊዜ በኋላ ነበር። ለሰዓታት ተኝተዋል። ብቅ ብላ ስታይ ከቅድሙ አቀማመጣቸው እንደተኙ ነው። ወደ ትልቁ ክፍል ተመልሳ ለባለቤትየው ሽማግሌው መተኛታቸውንና የጠጡትን ሂሳብ ነግራ ቀስቅሳ መቀበል ያስፈልግ እንደሆን ጠየቀቻቸው። ኋላ ራሳቸው እንዲመቀሰቅሷቸውና ሂሳቡንም እንደሚቀበሏቸው፣ እሷ ግን ሌላውን ስራዋን እንድታይ በግልምጫ ተነገራት። ብርሃኔ ወልዱ ግን የሉም። ከትናንት ጀምሮ የረሱትን ዓለም ተገላግለው አርፈዋል። የተሰበረ ልብ ይዘው ሊቀበሩ ሊቀሰቅሷቸው ሄደው በድንጋጤ እየጮሁና እየተርበተበቱ የተመለሱት የቤቱ ባለቤት ለፖሊስ ስልክ ደውለው ወደ ትንሿ ክፍል ሰው እንዳይገባ ሲከላከሉ እንባቸውን እያፈሰሱ ነበር። በጩኸቱና በግርግሩ ቤቱን የሞላው ሰው አንዱ ከአንዱ በላይ እየተንጠራራ ወደ ትንሿ ክፍል ውስጥ ለማየት ይሞክር ነበር። መቼም ስንሞት ምን እንደምንመስል ለማወቅ ያለን ከፍተኛ ጉጉት በየሆስፒታሉ ካሉት የአስክሬን ማቆያ ክፍሎች እያስገቡ ቢቆልፉንም የሚቀንስ አይመስልም። መርማሪዎች ደርሰው በመጀመሪያ አስክሬኑንና አካባቢውን እየደጋገሙ ፎቶግራፍ ሲያነሱ ብርሃኔ ወልዱ በህይወት ሆነው ፎቶ ለመነሳት ተስተካክለው የተቀመጡ እንጂ የሞቱ አይመስሉም ነበር። በቅድሚያ የሚወሰደው ጥንቃቄ ሁሉ ተደርጎ አስክሬናቸው ወደ ተዘጋጀው መኪና ለመውሰድ ሲሞክሩ ብርሃኔ ወልዱ ሲባል የነበረው አካል መግረር ጀምሯል። ከኮቱ የውስጠኛው ኪስ ገብቶ የነበረው እጅ ለማውጣት ሲስቡት በመዳፉ አንድ ረጅም የተከፈተ ፖስታ ጭምድዶ ይዟል። ጣቶቹ እንደ ቋንጣ እየተቆለመሙ ፖስታውን እንዲለቁ ተደረጉና የመርማሪዎች መሪ የተከፈተውን ረዥም ፖስታ ፈልቅቆ አድርጎ ሲያይ በውስጡ አንድ ትንሽ ፖስታና ሌላ የተጣጠፈ ወረቀት ይዟል። ከውስጥ ያለችውን ትንሿን ፖስታ ተቀድማ የተከፈተች ናት። ለመረጃ ተብለው ከተወሰዱ በኋላ ላናገኛቸው ስለምንችል እስኪ ያሁን እንያቸው። በእርግጥ አስፈቅደን ነው። ከትንሿ ፖስታ ውስጥ ያለው ወረቀት እንዲህ ይላል: ብትረሳኝም ላልረሳ የቃል ኪዳን ወንድሜ ለብርሃኔ ወልዱ። አንተ በተደላደለ ኑሮ እንደምን አለ? እኔ የደሃ አምላክ የሚመስገነው እስካሁን ደቂቃ ድረስ ለጤናዬ ደህና ነኝ ወይም ነበርኩ። አብረን ስንንከራተት አድገን አብረን እያሰብን ሰርተን ሞትን እንኳን ተደጋግፈን ስናመልጠው እንደተዋደድን ነበር። አንዳችን ያንዳችን አጥር ሆነን አንዳችን ለአንዳችን ህይወት ስንል ነፍስ እንኳን ስናጠፋ እንደተዋደድን ነበር። አንዲት ወዳጅ ለሁለት እየያዝን በሽታ ሲይዘን እንኳን የጋራ በሽታ እያልን ስንቀላለድበትም እንደተዋደድን ነበር። በበረሃ ጉዞ 3 ቀን ተርበን ከደጃቸው ቆመን የለመናቸው ሴትዮ ግማሽ እንጀራ ሰጥተውን ኩርማን በልተን የውሸታችንን እያገሳን እየተሳሳቅን እለትም እንደተዋደድን ነበር። እኔ የመረጥኩልህን የልጆችህን እናት ስታገባ አንተም የመረጥክልኝን የልጆቼን እናት ሳገባ እንደተዋደድን ነበር። ሁለታችንም ከብረን እየተጠያየቅን ልጆቻችን ያጎት ልጆች ሲባባሉ ስንሰማ እንደተዋደድን ነበር። ግማሹ ንብረት የመቃጠሉን ሰምተ የቀረችኝንም ሳልንሰራራባት ከስሬ ከነ ቤተሰቤ ከችጋራ ዘቅት መውደቄን ደጋግሜ ስልክብህ አውቀ ዝም ስትልሳ እንደተዋደድን ነበር። በቃል ኪዳን ነበርክ። እግዚአብሔርን ከፈራህ አንድ ነገር ብቻ ልለምንህ፣ ልጆቼን እንዳትቀርባቸው።
ዳኛው አዲሱ። ይህ ደብዳቤ ከተጻፈ 4 ቀን በኋላ የተጻፈው ወረቀት ደግሞ እንዲህ የሚል ነበር። ለአቶ ብርሃኔ ወልዱ፣ አባታችን ራሱን ሰቅሎ ከመሞቱ በፊት ከዚህ ጋር የሚደርሰውትን ፖስታ እንድልክሎ አደራ ስለጣለብኝ ልኬሎታለሁ። ቃል ኪዳኑን አፍራሽ እንደሆኑ አባታችን ነግሮናል። ስለዚህ እንዳልደረሰው ሊቆጥሩት ይችላሉ። እኔ ግን እንደሚደርሰው እርግጠኛ ሆኜ ነው የላኩት። ከአሁን በፊት የተላከው ሁሉ እንደደረሰው መልስ ለመጻፍም ሆነ ሌላ ነገር ለማሰብ እንዳይቸገሩ ላሳስበው እወዳለሁ። ከነ ቃል ኪዳኑ ያለፈው አባታችን አጥንት እንዲወቅሰን አንፈልግምና በሪውን ዳኘው። ትናንትና ከደረሷቸው ከነዚህ ደብዳቤዎች በቀር ሌላ የደረሳቸው መልእክት እንደሌለ ግን የተረዳቸው አልነበረም። መንፈስ ክፉኛ ተጠቅቶ ካጠቃው ችግር መውጫ ቀዳዳ ሲታጣ ከመቋቋም አቅም በላይ ሕሊና ቆስሎ ለዚያ ቁስል መድኃኒት ሲታጣ ልብ ሲሰበር አካላዊ ጉዳትና በሽታ ሊጎዱት ከሚችሉት በላይ ተጎድቶ ሰው ሊሞት መቻሉን የተጤና ይመስል የብርሃኔ ወልዱ አሟሟት የሚገልጹ ልዩ ልዩ ታሪኮች ደግሞ በዚያቸው ደቂቃ እየተፈጠሩ ነበር። ፖሊሶቹም ወሬንም ማሰር ቢችሉ እንዴት ጥሩ ነበር። ውድ የዩቲዩብ አድማጮች፣ ለዛሬ ከተሸጠው ሰይጣን ከተባለ አጫጭር ልቦለዶች ከያዘ ረዘም ያለ ጊዜ ከታተመ ረዘም ያለ ጊዜ ከሆነው መጽሐፍ ውስጥ ሁለተኛ የሆነውን ልቦለድ የተሰበረ ልብ የተሰኘውን አጭር ልቦለድ ተርኬ ጨርሻለሁ። ስለ አተራረኬ፣ ስለ ድምፁ ይዘት ስላላችሁ አስተያየት እንድትሰጡኝ እጠቁማለሁ። የዛሬውን ሪከርድ ሳደርግ ትንሽ ጥራት ስለሚጎለው በጣም ይቅርታ እየጠየኩኝ ለወደፊቱ ማስተካከል መሆኑን እየገለጽኩ ለዛሬ በዚህ ይሰናበታችኋለሁ። ቸርን ሰንብት። መልካም ጊዜ